መጀመሪያ ኢትዮጵያ በቅድስት ምድር የሚገኝ የቤተ ክርስቲያን ንብረቶችን መጠበቅ የተቀደሰ ግዴታ ነው። የኢትዮጵያ አይሁዶች የቅርስ የማንነትና የጋራ ሀብት ጠባቂዎች። ቤተ እስራኤላውያን በመባል የሚታወቁት የኢትዮጵያ አይሁዶች ታሪክ የእምነት የስደት ብቻም አይደለም። ይልቁኑ ልዩና ጥልቅ በሆነ የማንነት የጥንካሬ የባህል ጥበቃና ከባህላቸው ጋር ያላቸው የማይበጠስ ትስስርን የሚያሳይ ነው። ይህ ትስስር በጣም ስር የሰደደ ከመሆኑ የተነሳ ከሃይማኖታዊና ከጂኦግራፊያዊ ድንበሮች አልፎ በቅድስት ምድር በሚኖሩበትም ጊዜ እንኳን ድርጊታቸውን፣ እሴታቸውንና የኃላፊነት ስሜታቸውን ጭምር የሚያንጸባርቅ ነው። እነዚህ ባህላቸውን፣ ማንነታቸውን አጥብቀው የሚያከብሩ ሕዝቦች በቅድስት ሀገር ያሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ንብረቶችን ለመጠበቅ የወሰዱት የማይናወጥና የማያቋርጥ ጥበቃና መከላከል ከኢትዮጵያ ባህልና ስለ ሃይማኖታዊ ቅርሶች ዋጋ ጥልቀት ዕውቀት እንዳላቸው ትስስራቸውም ስር የሰደደ ለመሆኑ ማረጋገጫ ነው። እነዚህ ውድ የኢትዮጵያ አይሁዶች ከሁሉም ነገር በላይ እነዚህን ትሩፋቶች መጠበቅ ማንነትን መጠበቅና ማክበር ነው ብለው እንደሚያምኑ ማሳያ ነው። መጀመሪያ ኢትዮጵያ ቤተ እስራኤላውያን ኢትዮጵያ የማንነታችን መሠረት ናት ብለው ያምናሉ። በሃያኛው መቶ ክፍለ ዘመን ጀምሮ ወደ እስራኤል ከመሰደዳቸው በፊት በኢትዮጵያ ምድር ከኢትዮጵያውያን ወንድሞቻቸውና እህቶቻቸው ጋር አብረው ኖረዋል። በእነዚህ ዘመናት በነበሩት ውጣ ውረዶች፣ ስኬቶች፣ ትግሎች ተሳትፈዋል። የኢትዮጵያዊነት ማንነትን ባህልንና ቅርስን መለየት እስከማይቻል ድረስ አብረው አዳብረዋል። በተለይ በሰሜኑ የኢትዮጵያ ክፍል በመኖራቸው ለአማርኛና ትግርኛ ቋንቋ እድገትና መዳበር የበኩላቸውን ተወጥተዋል። በኢትዮጵያ ጥንታዊ ስልጣኔ አካል ነበሩ። በማኅበራዊ ሕይወት በኖሩባቸው አካባቢዎች ሁሉ ተሳትፈዋል። ቤተ እስራኤላውያን እምነታቸው ከኢትዮጵያዊነታቸው ጋር ሳይጋጭ እንዲያውም ልዩ የባህል ውህደትና ትስስር ፈጥሮላቸዋል። አይሁዳዊ ማንነታቸው ከኢትዮጵያ ማንነታቸው ጋር ተቃርኖ ሳይሆን ልዩ ውህደትን ፈጥሮላቸዋል። ኢትዮጵያውያን አይሁዶች እኔ ኢትዮጵያዊ ነኝ በማለት የሚኮሩ በትውልድ ምድራቸው ወግና ታሪክ በጥልቀት ስር የሰደደ ማንነት ያላቸው ናቸው። ይህ አመለካከት በአዲሱ መኖሪያቸው በእስራኤል ውስጥም እንኳን በዓለም ላይ ያላቸውን አመለካከት የሚቀርጽ ከመሆኑም በላይ ተግባራቸውንም የሚገልጽ ነው። የኢትዮጵያ ቅርሶች ትዝታቸው ብቻ አይደሉም፣ የማንነታቸው ሕያው እስትንፋስ አካሎች ናቸው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጋራ ማንነትና ቅርስ ተምሳሌ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በኢትዮጵያውያን አይሁዶች ልብ ውስጥ ልዩ ቦታ አላት። የሃይማኖት ልዩነት ቢኖርም ቤተክርስቲያን የጋራ የኢትዮጵያ ቅርሶቻቸው ምልክት ተደርጋ ትታያለች። የቤተክርስቲያን ጥንታዊ ትውፊቶች ከኢትዮጵያ ምድር ጋር ያላት ትስስር እና በኢትዮጵያ ታሪክ ውስጥ ያላት ሚና በቤተ እስራኤል ማህበረሰብ ዘንድ እጅግ የተከበረ ነው።
ይህ አክብሮት እንዲሁ የእውቀት ወይም የናፍቆት ስሜት ብቻም አይደለም፣ ከዚህም ይልቃል። ለብዙ ዘመናት አብሮ በመኖር የጋራ ሕይወት ውስጥ እርስ በርስ ተጽዕኖ በማሳደር ላይ የተመሠረተ ግላዊና ስሜታዊ ነው። ኢትዮጵያ ውስጥ ቤተ እስራኤላውያን ከክርስቲያን ጎረቤታቸው ጋር አብረው ይኖሩ ነበር። ባህላዊ ልማዶችን፣ በዓላትን፣ አልፎ ተርፎም ቅዱስ ቦታዎችንም ይጋሩ ነበር። ይህ አብሮ መኖር ተፈታታኝ ሁኔታዎች ቢኖሩትም እርስ በርስ የመከባበር ስሜትና የጋራ ማንነት እንዲኖር አድርጓል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ባላት ታሪክና ባህላዊ ጠቀሜታ የኢትዮጵያ አይሁዶች በሄዱበት ሁሉ የሚሸከሙት የዚህ የጋራ ቅርስ ምልክት ሆናለች። በቅድስት ምድር የሚገኝ የቤተ ክርስቲያን ንብረቶችን መጠበቅ የተቀደሰ ግዴታ ነው። በእስራኤል ውስጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ያላትን ንብረቶች ማለትም ገዳማት፣ አብያተ ክርስቲያናት፣ የሃይማኖት ስፍራዎች ለኢትዮጵያ ክርስቲያኖች ብቻ ሳይሆን ለኢትዮጵያ አይሁዶችም ትልቅ ትርጉም አላቸው። ለቤተ እስራኤል ማህበረሰብ እነዚህ ስፍራዎች ከኢትዮጵያ ቅርስ ጋር ተጨባጭ ግንኙነት ያላቸውና ትተውት የሄዱትን የጋራ ታሪክ የሚያስታውሱ ናቸው። እነዚህ ንብረቶች አደጋ ላይ ሲወድቁ ወይም ጥቃት ሲሰነዘርባቸው ኢትዮጵያውያኑ አይሁዶች ብዙውን ጊዜ እነሱን ለመከላከል በሚደረገው ጥረት ግንባር ቀደም ሆነው ተሰልፈዋል። ይህ አቋም ለክርስቲያን ጎረቤቶቻቸው የአብሮነት መገለጫ ብቻ ሳይሆን የራሳቸውንም ቅርስ የመጠበቅ ጥልቅ የሆነ የግል ቁርጠኝነት ነው። ለኢትዮጵያ አይሁዶች አብያተ ክርስቲያናቱ በቅድስት ምድር የኢትዮጵያዊነታቸውን ክፍል ማለት ጥቂት የታሪካቸውን የማንነታቸውንና የነፍስያቸውን ክፍል ይወክላሉ። የዚህ ቁርጠኛነት አንዱ ጉልህ ምሳሌ በ1990ዎቹና በ2000ዎቹ በኢየሩሳሌም ውስጥ በቤተ ክርስቲያኗ ንብረት ላይ የተነሱ ክርክሮች ወደ ውጥረትና የሕግ ውዝግቦች ሲያመሩ ቤተ እስራኤላውያን የወሰዱት እርምጃ ነበር። ይሄ ከኢየሩሳሌም ሰማያዊት በታች ምድራዊቷ ኢየሩሳሌም ርስታችን ናትና የዚህ ቦታ ጉዳይ ዓለም በቀላሉ እንዳይመለከተው ያስፈልጋል። በዚህ ጉዳይ ኢትዮጵያውያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ሳይሆን መላው ኢትዮጵያዊ ፕሮቴስታንት ኃይል፣ ካቶሊክ ኃይል፣ እስላም ኃይል የኢትዮጵያ ይዞታ የኢትዮጵያ ቅርስ ነው። እዚህ ያሉት መነኮሳት የኢትዮጵያን ቅርስ እየጠበቁ ነው እንጂ ያሉት የኢትዮጵያን ቤተክርስቲያን ቅርስ ብቻ አይደለም እየጠበቁ ያሉትና ይህንን ከግብጾች እጅ ነፃ የምንወጣበትን ዓለም ሊጮም ኢትዮጵያውያን ዓለሙ ድምፃቸውን ሊያስተጋቡ መጻፍ የሚገባቸው ሊጽፉ ይገባል። የኢትዮጵያ አይሁዶች የእነዚህን ቦታዎች ባህላዊና ታሪካዊ ጠቀሜታ በመገንዘብ እነሱን ለመከላከል ተሰባስበው ተቃውሞችን አደራጅተዋል፣ ግንዛቤን አሳድገዋል። እንዲሁም ንብረቶቹን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እጅ እንዲቆዩ ደከመኝ ሰለቸኝ ሳይሉ ሰርተዋል። የጥረታቸው ዋና መንስኤ ክርስቲያን ጎረቤቶቻቸውን ማገዝ ብቻ ሳይሆን ለራሳቸውም ቅርስ ባላቸው ጥልቅ የሆነው የኃላፊነት ስሜት የተነሳሳ ነበር። ቅርስ እንደ ማንነት አስፈላጊ የሆነው ለምንድን ነው? ለኢትዮጵያ አይሁዶች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ንብረት መከላከል ቁሳዊ ሕንፃዎችን ከማስጠበቅ በላይ ነው፣ ማንነታቸውን መጠበቅ ነው። እነዚህ ስፍራዎች ያለፈውንና የአሁኑን ጊዜ የሚያገናኙ ድልድዮች ሲሆኑ ትተውት የወጡትን ምድርና ባህልን የሚያስታውሱ ናቸው። እነሱንም በመጠበቅ ለኢትዮጵያ አይሁዶች
ከኢትዮጵያ ጋር ያላቸውን ትስስር ማረጋገጥና ማንነታቸውን የሚገልጸውን የጋራ ታሪክ ማስከበር ነው። ለዚህ ቅርስ ያላቸው ቁርጠኝነት የእሴቶቻቸው ዋጋ ነጸብራቅ ነው። የኢትዮጵያ አይሁዶች ባህልን የመጠበቅ አስፈላጊነትና የኢትዮጵያ ውስጥ ሕይወታቸውን የሚገልጹትን አብረው የመኖርና የመከባበር ትሩፋቶችን የመጠበቅን ዋጋ ይገነዘባል። አብያተ ክርስቲያናትንም በመጠበቅ የራሳቸውንም ታሪክ ከማስጠበቅ ባለፈ ለመጪው ትውልድ የአንድነትና የአብሮነት ምሳሌ በመሆን ላይ ይገኛል። የህብረትና የጽናት ትሩፋት። የኢትዮጵያ አይሁዶች ታሪክ የጽናት የእምነትና ለቅርሶቻቸው የማይናወጥ ቁርጠኝነት ነው። የማንነት ኃይልና የጋራ ታሪካችንን የመጠበቅ አስፈላጊነት የሚያስታውስ ከድንበርና ሃይማኖቶች በላይ የሆነ ታሪክ ነው። በቅድስት ሀገር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ንብረቶችን በመጠበቅ የኢትዮጵያ አይሁዶች ያለፈ ዘመናቸውን ከመጠበቅ ባለፈ የወደፊቱን ጊዜ በአንድነት በመከባበርና በመግባባት ላይ የተመሰረተ ድልድይ የገነቡ ነው። በአብዛኛው በልዩነቶች መከፋፈል በበረታበት ዓለም ውስጥ የኢትዮጵያ አይሁዶች ለጋራ ቅርስና የሰዎች ከሰዎች ግንኙነት ጥንካሬና ውበት ምስክር ሆነዋል። የእነሱ ታሪክ ማንነታችን የሚለካው በአንድ መለያ ብቻ ሳይሆን በተሞክሮቻችን በባህሎቻችንና እሴቶቻችን እንደሆነ ቋሚ መታሰቢያ ነው። ለኢትዮጵያ አይሁዶች ኢትዮጵያዊ መሆን የታሪካቸው አካል ብቻ አይደለም፣ የነፍሳቸው አካል ነው። እናም ሁልጊዜም ዘብ ይቆሙለታል።